በመንፈስ ማየት ስትጀምር እስር ቤት ቸርች ይሆናል። በመንፈስ ማየት ስትጀምር እሳት ውስጥ ትዘምራለህ። በመንፈስ ስታይ ትልቁ ተራራ ሜዳ ይሆናል። በመንፈስ ስታይ ሞት ሕይወት ይሆናል። በመንፈስ ስታይ መንገድ በሌለበት መንገድ ይታያል። አረ በመንፈስ ማየት ይሁንላችሁ። በመንፈስ ማየት ይሁንላችሁ። ከጊዜያት መነሻ ጀምሮ እስከ ጊዜያት ማብቂያ ድረስ ያለውን ሰፊ ራእይ ሲያይ ጳውሎስ 4 በ4 በሆነች ክላስ ውስጥ ሆኖ ነው፣ እስር ቤት ሆኖ ነው ነገሩን በመንፈስ ያየው። 4 በ4 በሆነች ክላስ ውስጥ ሆኖ ነው በመንፈስ ከሰማይ መጀመሪያ እስከ መጨረሻ ድረስ ያለውን ነገር ያየው። 4 በ4 በሆነች ክፍል ውስጥ ነው ያለው። የሚያየው ግን ከፀሐይ መውጫ ጀምሮ እስከ ፀሐይ መግቢያ ድረስ ነው የሚያየው። ግን ከዓለም መጀመሪያ ጀምሮ እስከ ዓለም ፍጻሜ ያለውን ራእይ ነው። አጠገብ ያለውን ሰው ነካ አድርገውና 4 በ4 በሆነ ክፍል ውስጥ ሆኖ ከፀሐይ መውጫ እስከ መግቢያ ማንበብ ይቻላል በለው። ይሄ የሚቻለውና የሚሆነው ነገሮቹን በመንፈስ የምታይ ከሆነ ነው። ቤታችሁ ውስጥ ችግር አለ፣ ማጣት አለ፣ ክሳራ አለ፣ ያልተሳካ ነገር አለ፣ የጠላት ክስ አለ፣ በሽታ አለ፣ የሚያስጨንቁ ሰዎች አሉ፣ አንገት የሚያስቀረቅር ጉዳይ አለ። ግን ነግርሃለሁ በመንፈስ የምታይ ከሆነ የእግዚአብሔር ፍቃድ ይገለጥልሃል።